ጌታችን መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ለደቀ መዛሙርቱ በተዘጋ ቤት ገብቶ ምንድነው የሰጣቸው? አንድ ውድ ስጦታ ሰጥቷቸዋል። አንድ ውድ ስጦታ፣ እሱ ምንድነው? ሰላም ይባላል። መጥቶ ምንድነው ያላቸው? ሰላም ለእናንተ ይሁን። ሐዋርያት የሰጠውን በእጅ መጫን የሰጠውን ሰላም ሐዋርያት በአንብሮተ እድ ለጳጳሳት ይሰጣሉ። ጳጳሳት ያንን ሰላም ለቄስ ይሰጡታል። ቄስ ያንን ሰላም በቅዳሴ ለማን ይሰጠዋል? ስለዚህ ሲቀድስ ምን እያለ ነው የሚቀድስ? ሰላም ለኩልክሙ ይላል። ከዛ ያቺ ሰላም አምኖ ለተቀበላት ሰው እሳት ፊት ብርቱ አንበሳ አድርጋ ታቆመዋለች። እና ለምንድን ነው እኛ ማንጽናናው ስትሉኝ፣ አምነን ስለማናስቀድስ። ሰላም ሰላም ለኩልክሙ ዝም አሁን ኩራት ነው